አስቀዳሽና ቆራቢ ነኝ ይላል። ቆራቢ ነህ? አሁን አይደለም ከትንሽ ከ9 ዓመት በፊት የቆረብከው? ማለት እሺ ቆራቢ ነኝ። በቃ እኔ የጠንቋይ ቤት ነው ያደግኩት ድጋቴ ምናምን ማለት ነው። ካሪ ኦርቶዶክስ ነኝ። ዲቁና አልተቀበልኩም ማለት እንደገና መልሶ ደግሞ ምን ይላል? ቆራቢና አስቆራቢ ነበርኩኝ ይላል። እስከ መቼ በውሸት ምን ያክል ያላችሁበት ውሸት መሆኑ ማሳያ ነው። አንዱ በድራማ ትክክለኝነትን ለማረጋገጥ መሞከር ማለት ነው። ከወንጌላውያን ውጪ በመጽሐፉ ላይ የሃይማኖት መጠሪያው የተጻፈለት ሃይማኖት አንድ የለም። አንድ ካለ እሱ የኛ ነው። ኢየሱስን ብቻ የተቀበልን እኛ ነን። ካለኛ ማንም ሃይማኖት ያለው የለም እያለ እየፎከረ ነው። እንግዲህ ፓፓ ምን ተሰምቶት እንደሆነ አላቀም ጭርስ ይላሉ ድም እያልን ነው። በዚህ ዘመን ስለ ፈጣሪሽ ለማወቅ ወንድ አያስፈልግሽ። ከፈጣሪሽ ጋር ከእግዚአብሔር ጋር ወይም ደግሞ ከአላህ ጋር ለመነጋገር ጸሎት ለመጸለይ ለመቀራረብ ስለሱ ለማወቅ ስለ ሃይማኖትሽ ለማወቅ ግዴታ ወንድ አያስፈልግሽም። ግዴታ ቄስ አያስፈልግሽም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ አምልኮዋን የምትመራው ወይም ደግሞ የምትፈጽመው በወንድ አማካኝነት ነው። ስለዚህ ካህናት አያስፈልጉም የምትይ ከሆነ ቁርባን የለም፣ ጥምቀት የለም፣ ድህነት የለም፣ ምንም አይነት ቅዳሴውም ስርዓቱም የለም ማለት ነው። እግዚአብሔር አምላክ ኢየሱስ ክርስቶስ በእሷ ያለምንም ጉዳይ በእግዚአብሔር ብቻ አምሳያ በእግዚአብሔር ፍቃድ ከሱ ከተወለደች እሷ የሚላትን ነገር ትሰማለች፣ ይሰማል። ሌላ ሰው አውስትራሊያ ያለ ሰው አሜሪካ ያለ ሰው ማርያምን ቢያናግራት ማማልጂ ምናምን ቢላት የት ሆና ነው የምትሰማው? ሁሉ ስፍራ አለች ማለት ነው። በእፎይ ምክንያት እግዚአብሔር ተሰደበ፣ በእፎይ ምክንያት ድንግል ማርያም ተናቀች ይሉና ለኛ አባት ለተጠየቁት ጥያቄ ምላሽ ሲሰጡ የእፎይም ክርክር ትክክል አይደለም። ኢየሱስ ክርስቶስን ሙልጭ አድርገው ሲሰድቡት ቁጭ ብሎ ይሰማል። በዛ ሰው ምክንያት እግዚአብሔር ተሰደበ አልተሰደበ? ወልድኪ ነፍሳተ ሶባራየኪ በሳተ ኩነኔ ዘሃሙ ዲያቆን ለመሆን ብዬ አንድ ቀን ስትቀረኝ ህዳር 21 ውዳሴው ግን ለማዱና የቅድስት ወብርክት ብዬ ነው ያቆምኩት። አስቀዳሽና ቆራቢ ነኝ ይላል። ቆራቢ ነህ? አሁን አይደለም ከትንሽ ከ9 ዓመት በፊት የቆረብከው? ማለት እሺ ቆራቢ ነኝ። በቃ እኔ የጠንቋይ ቤት ነው ያደግኩት ድጋቴ ምናምን ማለት ነው። ለቃልቼ የተዘጋጀ ቂንጬ ታውቃላችሁ? ቂንጬ ለቂንጬ ነው የሚባለው። እኔ ካሪ ኦርቶዶክስ ነኝ። ድራማው እንደቀጠለ ነው። እንግዲህ በነገራችን ላይ የሲኦል ደጆች አይችሏትም ተብሎ በመለኮት አማናዊ ቃል የተነገረላትን ቤተክርስቲያን በድራማ ለመጣል መሞከር ከንቱ ድካምና ራስን እንደውም ወደ ጥልቁ መጣል ስለሆነ እንደው ከዚህ ነገር ብትታቀሙ ደስ አይልም፣ ይደብራል። እናም እንግዲህ እንደሰማችሁት ነው። ልጁ አስተውሉ ምን እያለ ነው? አንቀጸ ብርሃን ልገባ አንድ ቀን ሲቀረኝ ተውኩት ወይም ቀረብኝ ብሎ እየተናገረ ነው። ምን ማለቱ ነው? ክህነት አልተቀበልኩም ማለቱ ነው። በአጠቃላይ ዲቁና አልተቀበልኩም ማለት። እንደገና መልሶ ደግሞ ምን ይላል? ቆራቢና አስቆራቢ ነበርኩኝ ይላል። ልብ በሉ። አስቆራቢ ማለቱ እንግዲህ ኦርቶዶክሳውያን ታውቃላችሁ፣ ክርስትና ዝክር ምናምን የመሳሰሉት ማለቱ ሳይሆን አገልጋይ ነበርኩ ይል ፈልጎ ነው። አስተውሉ እንግዲህ ውሸቱን ልብ በሉ። ሲጀመር በኦርቶዶክሳዊ ተዋሕዶ ቤተክርስቲያን አንድ ሰው ዲቁና ለመቀበል ቢያንስ ምን መማር አለበት ሲባል ውዳሴ ማርያም፣ አንቀጸ ብርሃን፣ የወድስዋ መላእክት፣ መልክዓ ማርያም እና መልክዓ ኢየሱስ መማሩ ግዴታ ይሆንበታል። እስከ መቼ በውሸት ምን ያክል ያላችሁበት ውሸት መሆኑ ማሳያ ነው። አንዱ በድራማ ትክክለኝነትን ለማረጋገጥ መሞከር ማለት ነው። ብቻ ያስጠላል። ውሸት እንደዚህ ይደብራል። እና እግዚአብሔር ልቦና ይስጣችሁ፣ እግዚአብሔር ማስተዋልን ይስጣችሁ። ሌላ ምንም አንልም። እግዚአብሔር ማስተዋልን ልቦና ይስጣችሁ። በዚህ ዓለም ላይ ከወንጌላውያን ውጪ በመጽሐፉ ላይ የሃይማኖት መጠሪያው የተጻፈለት ሃይማኖት አንድ የለም። አንድ ካለ እሱ የኛ ነው። ሰው ቃል እንዲና እንዲያርጎ ዶክትሪን ሊሰራ ይችላል። እኛ ግን ቀጥታ የወንጌል ሃይማኖታችሁ ተብሎ የተጻፈልን ኢየሱስ ጌታ ነው። ኢየሱስን ብቻ የተቀበልን እኛ ነን። እና ደግሞ ለሚተቹን ሰዎች መናገር ስላለብን እናፍርበት ኢየሱስ ስለሌለ ነው። ሃይማኖት አለን። ኤፌሶን 4:4-5 ላይ አንድ ጌታ፣ አንድ ጥምቀት፣ አንድ ሃይማኖት የተባለውን በእውነት በዚህ ምድር የተቀበለንና የምናምን እኛ ነን። በተዋህዶ የማምን ኦርቶዶክሳዊ ነኝ እያላችሁ ኮሜንት ላይ ጻፉልኝ። ከዛ ውጪ ግን ፕሮቴስታንት ወይም ደግሞ ተቃዋሚ የሚል የሃይማኖት መጠሪያ መጽሐፉ ላይ ካለ ኮሜንት አድርጉልኝ፣ ካለ እንድናቀው ማለት ነው። ከዛ ውጪ ግን ካለኛ ማንም ሃይማኖት ያለው የለም እያለ እየፎከረ ነው። እንግዲህ ፓፓ ምን ተሰምቶት እንደሆነ አላቀም ጭርስ ይላሉ ድም እያልን ነው።
ለማንኛውም ግን አንዳንድ ነገሮችን እናንሳ እስኪ። ሃይማኖት ገዳይ ነው እያልክ መድረክ ላይ እየዘመርክ ከኛ ውጪ ሃይማኖት የለም ስትል ክላሽ አያረግብህ? ጥምቀት አያድንም ብለህ እየሰበክ እዚህ ጋር ለኛ ስለ ጥምቀት ልትነግረን ስትመጣ ክላሽ አያረግብህም ወይ ነው ፓፓ? ይሄ እኮ ቲያትር አይደለም፣ ይህ ህይወት ነው፣ የሚኖር ህይወት ነው ብራዘር። አንተ መጀመሪያ ኑሮ ነው መልእክታችን የኛ ደግሞ። ከዛ ውጪ እስከ ዛሬ እንዳልኩት ሃይማኖት አያድንም ብለህ ስትሰብክ ኖረ ዛሬ ከኛ ውጪ ሃይማኖት የለውም እንደውም መጽሐፉ ላይ ተጽፏል የኛ የሃይማኖት መጠሪያችን ብለህ እየተናገርክ ነው። የቱ ጋር እንደተጻፈ ብንነግረን ደግሞ በጣም ደስ ይለናል። ምክንያቱም እኛ ኦርቶዶክሳዊ ነን፣ ቀጥተኛ ሃይማኖት ያለን ከሐዋርያት ቅብብሎሽ የመጣ ሃይማኖት ያለን ኦርቶዶክሳውያን ነን እኛ። አንተ ግን ከየት ነው የመጣኸው? እሱም ብንነግረን በጣም ደስ ይለናል እኛ። በነገራችን ላይ ያው ካልደበረ ማለት ነው የቱ ጋር እንደጀመረ መነሻ ብትነግረን በጣም ደስ ይለናል። እኛም ያው አንተም እኔም እናውቃለን መነሻን። ስለዚህ መጽሐፉ ላይ ተጽፎልናል የኛ ስም እና አናፍርም በኢየሱስ ታፍራላችሁ ብሎ የተናገራችሁ አለ። አንዳንድ ጊዜ ራሳችሁ ጥያቄ ተፈጥሩና ራሳችሁ መልስ የምትሰጡት ነገር አለ። በኢየሱስ ታፍራላችሁ ያላችሁ ሰው አለ እንዴ? እንዲህ ብሎ የተናገረ ሰው አለ? አንድ እሱ ነው። ሌላም ደግሞ ሁልጊዜ ማርያምን ታመልኳታላችሁ ብላችሁ ጠይቁና ከዛ መልሱም የእናንተ ነው። አዎ ታመልኳታላችሁ። ልክ እንደዚህ አይነት ጥያቄዎችን ታነሳላችሁ። ፓፓ ግን ከባድ ሰው ይመች። ለማንኛውም ያው ቲያትር ቸርች ውስጥም ስለገባ ምን ማድረግ ይቻላል? ሌላ ምን እንላለን? ዝም ነው የምንለው። በዚህ ዘመን ስለ ፈጣሪሽ ለማወቅ ወንድ አያስፈልግሽ። ከፈጣሪሽ ጋር ከእግዚአብሔር ጋር ወይም ደግሞ ከአላህ ጋር ለመነጋገር ጸሎት ለመጸለይ ለመቀራረብ ስለሱ ለማወቅ ስለ ሃይማኖትሽ ለማወቅ ግዴታ ወንድ አያስፈልግሽም። ግዴታ ቄስ አያስፈልግሽም። መጽሐፍ ቅዱስሽን ራስሽ አንብበሽ ቁርአንሽን ራስሽ አንብበሽ ስለ ሃይማኖትሽ ማወቅ ትችያለሽ። ከእግዚአብሔር ጋር ከአላህ ጋር ቀጥታ መነጋገር ትችያለሽ። መንገዱ ክፍት ነው። ግዴታ ሶስተኛ አካል አያስፈልግሽ። ይህች እህታችን እንግዲህ ፌሚኒስት ነች እንደምታውቁት፣ የተናገረችውን ሰምታችኋል። እኛ ደግሞ በዚህ ጉዳይ ላይ ሀሳባችን እንሰጣለን። አመሰግናለሁ። ወደ ሐሳባችን እንገባለን። በነገራችን ላይ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ወይም ደግሞ እንደ መጽሐፍ ቅዱስ አስተምሮ ስንመለከተው ወንድ ልጅ ግዴታ አስፈላጊ ነው። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ አምልኮዋን የምትመራው ወይም ደግሞ የምትፈጽመው በወንድ አማካኝነት ነው። ምክንያቱም ከመጀመሪያው ከጥምቀታችን ጀምሮ ካህናት ያስፈልጉናል። ክርስትና ለመነሳት ጀምሮ ካህናት ያስፈልጉናል። እኛ ክርስቲያኖችን የሚያቆርቡን ካህናት ወንዶች ናቸው። ስለዚህ ካህናት ያስፈልጉ የምትይ ከሆነ ቁርባን የለም፣ ጥምቀት የለም፣ ድህነት የለም፣ ምንም አይነት ቅዳሴውም ስርዓቱም የለም ማለት ነው። ይሄ ከሆነ ደግሞ ከክርስቶስ ጋር ያለን በረት ምንድን ነው? ይሄ ሁሉ ነው ገደል የሚገባው። እንዳንቆርብ እያደረግሽ ነው፣ እንዳንጠመቅ እያደረግሽ ነው፣ ክርስትና እንዳነሳ እያደረግሽ ነው። ይሄ ሁሉ ደግሞ ክርስቶስ ራሱ የመሰረተው ሐዋርያት ያጸኑት ነገር እንጂ ቤተክርስቲያን እንደፈለገች የምትሰራው ነገር አይደለም። ኢንተርናሽናል ያለ ህግ ነው። መጽሐፍ ቅዱስ ደግሞ ዓለም አቀፋዊ ተቀባይነት ያለው መጽሐፍ ቅዱስ ነው። በዚህ መንገድ ብታዩት እንደው ከዚህ ውጭ ነው ጆርዲን ለመቃወም ወይም ደግሞ ምናምን ነገር አይደለም። ፌሚኒስት የምታካሂደው ስርዓት ግን በዚህ አይነት መንገድ መሆን የለበትም። ጥቃቱን እኛም እንቃወማለን። ነገር ግን ደግሞ ሃይማኖታዊ የሆኑ አካሄዶችን ደግሞ አሁንም እኛም እንቃወማለን፣ ባንቺ ዘንድ ያለውን ማለት ነው። ከዚያም በኋላ በምናደርጋቸው በምንሰራቸው በእያንዳንዱ ነገሮች ላይ ካህናት የሚሆኑት ወንዶች እንጂ ሴቶች አይደሉም። መጽሐፍ ቅዱስም ደግሞ አንቺ እንደፈለግሽው አንቺ አንብበሽ አውል ልትረጂው ትችያለሽ። ነገር ግን ደግሞ ወንድ ልጅ አስፈላጊ ነው። ምክንያቱም መጽሐፍ ቅዱስ እንደሚናገር በወልድ ማመን እንደሚገባ ያመነ የተጠመቀ ይድናል ይላል። ግን ደግሞ የሚያጠምቅሽ ወንድ እንጂ ሴት አይደለችም የምታጠምቅሽ። which means እንደ ኦርቶዶክስ አስተምሮ ነው የሚናገረው ማለት ነው። ነገር ግን እህታችን እንደው ኦርቶዶክስ ነው ትላለች፣ አንገቷ ላይ ማተብ አለ። ነገር ግን የምታራምዱ አደገኛ የሆነ የፓጋኒዝም ማስተምሮ ስለሆነ ልትታቀብ ይገባል። የምትከተሏትም ሰዎች እውነት ነው ፌሚኒስት የሚባለው ነገር ያው እንግዲህ እንደሰው ብንመለከተው የሴቶችን ጥቃት የሚቃወም ከሆነ እኛም የሴቶችን ጥቃት እንቃወማለን። ሴት ልጅ የሚደርስባትን ጭቆና እንቃወማለን። ነገር ግን ደግሞ በዚህ አሳቦ ሃይማኖትን ማጥላላት እንዲሁም ደግሞ የራስን የሆነ አይዲዮሎጂ ማራመድ ግን በቤተክርስቲያን ዘንድ ተቀባይነት የለውም። ስለዚህ ጆርዲ እንደምትናገረው ወንድ ልጅ የማያስፈልግ ከሆነ በራስሽ መንገድ ከእግዚአብሔር ጋር መገናኘት ትችላለሽ የምትይ ከሆነ መጽሐፍ ቅዱሳዊ መሰረት የለሽም ማለት ነው። ወይም ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮና ደንብ ህግ ስርዓት መሰረት አትመሪም። የራስሽ የሆነ አመለካከት ካለሽ ከኤንግሊካን ቸርች ጋር መቀላቀል ትችያለሽ።
እነሱ በሴት ስለሚመሩ ማለት ነው። ይህ መጽሐፍ ቅዱሳዊ የሆነ አስተምሮ ስላላቸው የእግዚአብሔር ቃል ስለሚቃወሙ ማለት ነው። ቅዱስ ጳውሎስ አይደለም ክህነት ይቅርና ሴት ልጅ እንደው ማስተማር እንኳን አይፈቅድም፣ በሴት ላይ በወንድ ላይ እንድትሰለጥን አይፈቅድም። ነገር ግን አንቺ የተነገረው ሐሳብ ምንድነው? ወንድ ልጅ ሴት ልጅን እንደ ባሪያ ያያል ወይም ደግሞ ይጨቁናል ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሴትን ጨቁን የሚል የለም። የክርስቶስ ራስ እግዚአብሔር ነው፣ የወንድ ራስ ክርስቶስ ነው፣ የሴት ራስ ደግሞ ወንድ ነው ይላል። which means ክርስቶስና እግዚአብሔር እንደማይበላለጡት ሁሉ ወንድና ሴትም አይበላለጡም፣ ስልጣናቸው እኩል ነው፣ አንድ አካል አንድ ይሆናሉ ነው የሚለው መጽሐፉ ሲናገር ማለት ነው። ሁለቱም አንድ አካል ናቸው ይላል። ስለዚህ አንቺ እንደፈለግሽ ወስደሽ ማህበረሰቡ ላይ አንዳንድ ያሉትን ክፍተቶች ወይም ደግሞ እንደ ባህል ያሉትን ወደ ሃይማኖት አምጥተሽ የምታደርጊበት አካሄድ አደገኛ የሆነ መርዛማ ነገር ስለሆነ ልትታቀብ ይገባል። የምትከተሏቱም ሰዎች ደግሞ ቆም ብላችሁ ማየት ያስፈልጋል። እኔ ለሷ መስለመስት አይደለም፣ ነገር ግን ደግሞ እሷን የምትከተሉ 20 ሺህ ሰው እንግዲህ ላብሪያት ታርጎላታል ቲክቶክ ላይ የሰራችሁ ቪዲዮ ማለት ነው። which means 20 ሺህ ሰው ገደል ገብቷል ማለት ነው በሷ ቪዲዮ አማካኝነት። የምታስተላልፈው መልእክት ጸረ ሃይማኖት ስለሆነ ኦርቶዶክሳውያን በድጋሚ አካውንቱን ፎሎ ቪዲዮ ሞጂ ጋር ሼር ኮፒ ሊንክ ሪፖስት ዱዱ ላይክ መረጃ ያርጋችሁ። ሰላም እግዚአብሔር ከሁላችን ጋር ያሰምጣለሁ። ሰላም ያላችሁበት። በዚህ ዘመን ስለ ፈጣሪሽ ለማወቅ ወንድ አያስፈልግሽ። ከፈጣሪሽ ጋር ከእግዚአብሔር ጋር ወይም ደግሞ ከአላህ ጋር ለመነጋገር ጸሎት ለመጸለይ ቪዲዮን ከመጀመሪያ በፊት ይሄ ቪዲዮ ስለምን እንዳልሆነ ልንገራችሁ። የመጀመሪያው ነገር ይሄ ቪዲዮ ስለ ሴቶች ጥቃት አይደለም። ሁለተኛ ይሄ ቪዲዮ ፐርሰናል ነገር አይደለም። ኮሜንት ስታስቀምጡ የምታወሩት ስለ ሀሳቡ ብቻ ነው። ይሄ ሀሳቤ ምንድነው መሰላችሁ? መጽሐፍ ቅዱስን በራስሽ መረዳት ትችያለሽ፣ ወንድ አያስፈልግሽም የሚለው እንዴት ከክርስትና የወጣና ከእውነትም የራቀ እንደሆነ ማሳየት ነው። የመጀመሪያው ነገር መጽሐፍ ቅዱስን እንደፈለግሽ እያነበብሽ ራስሽ መረዳት ትችያለሽ የሚለው ምንድነው የሚያመጣው ነገር? ከሐዋርያት ትምህርት መራቅ፣ ከአባቶች ትምህርት መራቅ ወይም ደግሞ ከአንዲቷ የጌታ ቤተክርስቲያን ትምህርት መራቅ ነው። እኛ መጽሐፍ ቅዱስ ስናነብ የምንረዳው በሐዋርያት ትምህርት ነው፣ በአባቶች ትምህርት ነው። ከነሱ ጋር የእነሱን ትምህርት እያየን እንጂ እንዲሁ እንደፈለግን በራሳችን እየተረጎምን አይደለም። ይሄ አባባል ሙሉ ለሙሉ ከክርስትና የሚያርቅ ሀሳብ ነው ማለት ነው። ሌላው ነገር ደግሞ ምንድነው? ካህናት ከሌሉ እንደምታውቁት እንግዲህ ሚስጥራት አይኖሩም አይደለ? ንስሐ ምንገባው ሄደን እነሱ ጋር ነው የምንቆርበው፣ በእነሱ እጅ ነው እንደምታውቁትና ያለ ካህናት እንግዲህ ቅዱስ ሚስጥር የለም፣ ቅዱስ ቁርባን የለም። ያለ ቅዱስ ቁርባን ደግሞ ክርስትናም የለም። ክርስቶስ በመስቀል ላይ እንግዲህ ስጋውና ደሙን አፍስሶ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎናል። ስለዚህ ያለ ስጋና ደሙ ደግሞ ዘላለም ሕይወት ማግኘት የማንችል ከሆነ ክርስትና ብዙ ሴንስ አይሰጥም ማለት ነው። ስለዚህ ካህናት ወንድ አያስፈልግሽም የሚለው ዞሮ ዞሮ ያው ካህናት አያስፈልግሽም ወደሚለው ስለሚሄድ ይሄ እጅግ በጣም ስህተት የሆነና ከእውነት የራቀ ነው ማለት ነው። ሁላችንም ካህናት ያስፈልጉናል፣ ወንዶች ያስፈልጉናል። ክርስትናም ደግሞ ያለ ካህናት አይሆንም እንደምታውቁት ማለት ነው። ግን አጠቃላይ ሀሳብ የተነሳው ከፍትሐ ነገሥቱ አንጻር ስለሆነ ፍትሐ ነገሥት ደግሞ ዶግማ ስላልሆነ መስተካከል የሚችል ነገር ነው። ስለዚህ ሲኖዶስ ይህን ነገር ቢያየው እኔም ደስ ይስተካከል ከሚሉት ወገን ነኝና ይህን ነገር ቢያዩና ቢያስተካክለው ደስ ይለኛል። ባጭሩ ግን ይሄ ሀሳብ በራስ መረዳት ትችያለሽ፣ ወንድ አያስፈልግሽም የሚለው ሀሳብ ሙሉ ለሙሉ ከክርስትና የራቀ ከእውነት የራቀ ነው ማለት ነው። በእፎይ ምክንያት እግዚአብሔር ተሰደበ፣ በእፎይ ምክንያት ድንግል ማርያም ተናቀች ይሉና ለእኚህ አባት ለተጠየቁት ጥያቄ ምላሽ ሲሰጡ ማን ነው እግዚአብሔርን ያሰደበው? እስኪ እንመለስበታለን። ለማንኛውም ቪዲዮውን ተከታተሉ በደንብ አድርጋችሁ። ግን ኦርቶዶክሳውያን የምሬን ነው፣ ቢያንስ ለ20 ሰው ሼር አድርጉት። 10 ጊዜ ኮፒ ሊንክ ታደርጋላችሁ። ይሄ ግድ ማለት ነው። እንከታተል። አሁን ባለው የሃይማኖታችን ውዥንብር ነው እፎይ የሚባል እንትን አለ። አሁን ምን ሰማው ክርክሩ ያስኬዳሉ። ምዕመናን በዘመናችን ወሬና ስድብ ይወዳሉ። ጀግና ማለት እውነተኛ ማለት የተሳደበ ወሬኛና አሉባልታ የሚነዛ ይሄ ትክክል አይደለም። እንደ መጽሐፍ ቅዱስ አነጋገር ባንተ ምክንያት እግዚአብሔር እንዳይነቀፍ፣ እግዚአብሔር እንዳይሰደብ ተጠንቀቅ። እግዚአብሔርን የሚያሰድብ ኃጢአት የሚያሰራ ክርክር የለም። መጽሐፍ የሚለው እግዚአብሔር በፍጥረቱ ተገለጠ ነው የሚለው አይደለም። ስለዚህ ማንም ፈጣሪውን እንዲነካበት
ማንም አይፈልግ። እነዚህ ግን የስድብ እንጂ የክርክር አይደለም። ስለዚህ ትክክል አይደለም። የእፎይም ክርክር ትክክል አይደለም። የነዛም ክርክር ትክክል አይደለም። ኢየሱስ ክርስቶስን ሙልጭ አድርገው ሲሰድቡት ቁጭ ብሎ ይሰማል። የእሱንም አምላክ ሙልጭ አድርገው ሲሰድቡት ቁልጭ አድርገው ቁጭ ብሎ ይሰማል። በዛ ሰው ምክንያት እግዚአብሔር ተሰደበ አልተሰደበ? ትልቅ ኃጢአት ነው፣ ነውርም ነው። በመሰረቱ ይሄ እፎይ የሚያነበው ነገር ለሙስሊሞቹ እንጂ ለክርስቲያኖቹ አይጠቅምም። ሰው መጽሐፍ ቅዱስን በመጽሐፍ ቅዱስ ነው የሚመልሰው፣ ቁርአንን በቁርአን ውስጥ ነው የሚመልሰው። ስለዚህ እናቶች፣ አባቶች ማንም ቢሆን እግዚአብሔርን የሚያስነቅፍ፣ እግዚአብሔርን የሚያሰድብ፣ ድንግል ማርያምን የሚያሰድብ፣ ቅዱሳን መላእክትን የሚያሰድብ፣ ጻድቃን ሰማዕታትን የሚያሰድብ ጋራ አትከራከር ነው። ስለዚህ ይሄ ህጋዊ አይደለም፣ ህገ ወጥ ነው። አንደኛው ሰምታችኋቸዋል። እንግዲህ እኚህ አባት እፎይ ትክክል አይደለም ይላሉ። ደግሞ የጠቀሱት ጥቅስ በእናንተ ምክንያት እግዚአብሔር እንዳይነቀፍ ይላሉ ማለት ነው። በእፎይ ምክንያት እግዚአብሔር ተነቀፈ ካልን እውነት በእናንተ እርሶ ራሳቸው እኚህ ሰውዬ እንግዲህ ባይታዊ ተብለው ይጠሩ ነበር። ብሕትውናውን ከየት አመጡት ብትሏቸው ምላሽ የለም። መሃል አዲስ አበባ ላይ ቁጭ ብለው ባይታዊ ይባሉ እንደነበረ ሁላችሁም ታውቃላችሁ። ታዲያ በእፎይ ምክንያት ነው ቤተክርስቲያንና እግዚአብሔር የተሰደበው ወይስ ደግሞ በቤተክርስቲያኒቷ ሰዎች? ማን ነው እግዚአብሔርን የሚያሰድበው? እውነት ነው። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ቁጥር 19 ጀምረን ስናነብ ኢትስረቁ ትብል ለሊከ ትሰርቅ፣ አንተ አትስረቁ ብለህ ታስተምራለህ፣ ራስህ ግን ትሰርቃለህ። አትዘሙቱ ብለህ ታስተምራለህ፣ ራስህ ግን ትዘሙታለህ ይላል። በእናንተ ሰበብ እግዚአብሔር በአሕዛብ ይሰደባልና ብሎ ሐዋርያው ቅዱስ ጳውሎስ ነግሮናል። እውነት በቤተ ክህነቱ ነው ቤተ ክርስቲያን እየተሰደበች ያለችው ወይስ ደግሞ ለእምነታቸው ምንም ዋጋ ሳይቀበሉ ደመወዝ ሳይከፈላቸው የሚታገሉ ወጣቶች ናቸው እግዚአብሔርን የሚያሰድቡት? ማን ነው እግዚአብሔርን የሚያሰድበው? እውነቱ ከሌላ የተሻለ ለማቅረብ አላት ብዬ አስባለሁ። እኔ ሳልማር ቆይ ያዘኝ። ይሄ ሳልማር ነው እውነት ነው የምነግርህ። ይሄ ተምሬ ገብቶኝ ምናምን ገብቻለሁ። ዝም ብዬ ሳስበው እግዚአብሔር አምላክ ኢየሱስ ክርስቶስ በእሷ ያለምንም ጉዳይ በእግዚአብሔር ብቻ አምሳያ በእግዚአብሔር ፍቃድ ከሱ ከተወለደች እሷ የሚላትን ነገር ትሰማለች፣ ይሰማል። ቢያንስ ራርቶ የሚላት ነገር ትቀበል የሚል ሐሳብ አለኝ ውስጤ። በህይወት አሁን አለች ወይም ድምጼን መስማት ትችላለች ወይ ብትለኝ መስማት አትችልም። በሁሉ ስፍራ የሚገኝ ሁሉን ነገር የሚያውቅ በጊዜ በቦታ በሁኔታ የማይወሰን እግዚአብሔር ብቻ ነው። እግዚአብሔር ከባህሪው መካከል ያካፈለናል፣ በፍጹም ደግሞ ያላካፈለም። ገብቷል? እግዚአብሔር ሁሉን ቻይነቱን ለሰው ልጅ ያላካፈለም፣ በሁሉ ቦታ መገኘትን ለሰው ልጅ ያላካፈለም። ካላካፈላችሁ ነገሮች አንዱ ይሄኛው ነው። በሁሉ ስፍራውን ለምሳሌ አንተ ኢትዮጵያ ነው እኛ ያለ ነው ሌላ ሰው አውስትራሊያ ያለ ሰው አሜሪካ ያለ ሰው ማርያምን ቢያናግራት ማማልጂ ምናምን ብላት የት ሆና ነው የምትሰማው? በሁሉ ስፍራ አለች ማለት ነው። በሁሉ ስፍራ የሚገኘው እግዚአብሔር ብቻ አይደል? ስለዚህ በሁሉ ስፍራ የሚገኘው እግዚአብሔር ብቻ ከሆነ ላንተ ኢትዮጵያ ሆነ እያማለደች አውስትራሊያ ወይ አሜሪካ ያለው ሰው ቢጠይቅ ምን ታደርጋለች? ትሰማለች? መስማት ትችላለች? አዎ በሚገባ ትችላለች። ከመጽሐፍ ቅዱሳዊ ማብራሪያው በፊት አንድ ነገር ልበል። እዚህ ላይ ከወንድማችን ጋር ሲነጋገር የነበረ ክርስቲያን ነበርና እግዚአብሔር አምላክ እስከ መጨረሻው በእምነት ይጠብቀው። እመቤታችን ቅድስት ድንግል ማርያም በምልጃዋ ከጎኑ ትሁን፣ እቅፍ ድግፍ አድርጋ ትርዳው። ወደ መልሱ ስንመጣ በመጀመሪያ ጥያቄው በነገራችን ላይ ፋላሲ ያለው ማለትም አንድን ጸሎት ለመስማት የግድ እዛ ቦታ ላይ መገኘት አለበት የሚል አይነት ስህተት አለው። ይሄ ስህተት ነው። ይሄ አነጋገሩ ወንድማችን እግዚአብሔርንም ሰው አደረገው። ልክ ሰው አንድ ስፍራ ላይ እዛ ስፍራ ላይ ካልተገኘ በቀር ያንስ መስማት ስለማይችል ልክ እንደዛ እግዚአብሔርም በሁሉም ቦታ ያለውን የሚሰማው ሁሉም ቦታ ስላለ ነው። ይሄ ስህተት ነው። በነገራችን ላይ እግዚአብሔር አምላክ ኦምኒሴንት ስለሆነ ነው እንጂ ጸሎትን ሁሉ የሚሰማው ኦምኒፕሬዘንት እና ኦምኒሴንት ሁለቱም የራሱ የሆኑ የእግዚአብሔር ባህሪያት ናቸው።
ኦምኒ ፕሬዘንት ስለሆነ አይደለም ኦምኒሴንት የሆነው ወይንም ደግሞ ሁሉም ቦታ ስለሚገኝ አይደለም ሁሉን አዋቂ የሆነው። ሁሉን አዋቂነትም ልክ እንደ ሁሉም ቦታ መገኘት የራሱ ባህሪ ስለሆነ ነው። ስለዚህ እግዚአብሔርንም ልክ እንደ ሰው እዛ ቦታ ላይ ስለተገኘ ያን ጸሎት እንደሰማ አድርጎ ማቅረብ በራሱ ስህተት ነው። ሲቀጥል በመጽሐፍ ቅዱስ ላይ እዛ ስፍራ ላይ ሳይገኙ እዛ ስፍራ ላይ የሚከወነውን ነገር የሰሙ ወይም የተመለከቱ ብዙ ሰዎች በመጽሐፍ ቅዱስ ላይ ተጠቅሷል። ለምሳሌ ኤልሳዕ ማንሳት እንችላለን። ኤልሳዕ ሁለተኛ ነገሥት ምዕራፍ 5 ላይ ጊያዝ ንዕማንን ተከትሎ ሄዶ የተቀበለውን ነገር እዚሁ ቤቱ ቁጭ ብሎ እንደሰማ እንደተመለከተ ይናገራል። ቀጣዩ ምዕራፍ 6ም ላይ ደግሞ አንድ ንጉስ በእስራኤል ላይ አስቀድሞ የሚያቅደውን ነገር ኤልሳዕ እያወቀ ለእስራኤል ንጉስ ሲያሳውቀውና ያ ንጉስ ደግሞ ከኛ መካከል ለእስራኤል ንጉስ እየሄደ የሚጠቁም ሰላይ አለ ወይ ብሎ ሲጠይቅ ባሪያው የዛ ንጉስ ባሪያ አይደለም አንተ በእልፍኝ ሆነ የምትናገረውን ነገር እዛ ያለው እግዚአብሔር ነብይ ኤልሳዕ ለንጉሱ ይነግረዋል። ምክንያቱም ስለሚያውቅ ማለት ነው። ሰው ኤልሳዕ እንዴት አወቀ እዛ በእልፍኙ ንጉሱ የሚነጋገረው ነገር ሲባል ምንድነው የእግዚአብሔር መገለጥ ነው። ወደ አዲስ ኪዳንም ስንመጣ ለምሳሌ ሐዋርያት ሥራ ምዕራፍ 5 ላይ የምናገኘው ታሪክ አለ። ሐናንያና ባለቤቱ ያደረጉትን ነገር ጴጥሮስ ያወቀው እነርሱ ያሉበት ስፍራ ተገኝቶ አይደለም፣ እግዚአብሔር አምላክ ገልጦለት ነው እዛ ስፍራ ላይ ያለውን ነገር ያወቀው ማለት ነው። እንዲሁም ደግሞ የሐዋርያት ሥራ ምዕራፍ 16 ቁጥር 9 ላይ ስትመለከቱ አንድ ሰው በመቄዶንያ አልፎ ጴጥሮስን እርዳኝ ብሎ ሲለምነው በራእይ ጴጥሮስ ይመለከታል። በነገራችን ላይ እንግሊዘኛው ላይ እንደውም ሲጸልይለት ነው የሚለው ማለት ነው። ሰው በራእይ እግዚአብሔር አምላክ ይህንን ገለጠለት። ከዛ ወደዛ ሄዶ ጴጥሮስ በመቄዶንያ ያሉ ሰዎችን ወደ እግዚአብሔር ሲጠራቸው እንመለከታለን። ሰው ጴጥሮስ ይህንን ነገር እንዴት ሰማ ስንል በራእይ ተገልጦለት። እንዲሁም ደግሞ በዮሐንስ ራእይ ምዕራፍ 5 ቁጥር 13ም ላይ የፍጥረታትን ሁሉ ጸሎት ሰማሁኝ ብሎ ይናገራል ዮሐንስ። እንዴት ሲባል ሁሉም ቦታ ተገኝቶ ነው አይደለም። እዛ ስፍራ ላይ ተገኝቶ የሚጸልዩበት ተገኝቶ ነው አይደለም። ሲጀመር ሰዋዊ አሰማምም አይደለም፣ በእግዚአብሔር መገለጥ ነው። ስለዚህ ቅዱሳን እግዚአብሔር በገለጠላቸው ልክ ሊሰሙ ይችላሉ ማለት ነው። እኛ ለምሳሌ ስለ ቅዱሳን ስንናገር ስለ እመቤታችንም ስንናገር ሁሉን ቻይ ናት፣ በሁሉ ስፍራ ትገኛለች ብለን አናውቅም። እኛ ምንለው ምንድነው እግዚአብሔር በገለጠላት ልክ ግን ትሰማለች። እግዚአብሔር ይገልጣል። አዎ ይሄው ገልጦ በመጽሐፍ ቅዱስ በተለያየ ስፍራ ላይ ይሄው አየን፣ በጣም ብዙ ቦታ ላይ። ያውም ደግሞ ዮሐንስ ራእይ ምዕራፍ 5 ላይ ደግሞ የፍጥረትን ሁሉ ጸሎት ነው ሰማውኝ ያለው ዮሐንስ ራእይ ምዕራፍ 5 ቁጥር 13 ላይ ማለት ነው። ስለዚህ እግዚአብሔር አምላክ አዎ ይሄው ይገልጣል። ስለዚህ እግዚአብሔር በገለጠላቸው መጠን ልክ ያውቃሉ። ይሄ የነሱ የችሎታ ጉዳይ አይደለም። ማርያም እኮ ሰው ናት እዚህና እዛ እንዴት መስማት ትችላለች ብለን የሷን ችሎታ የምንጠይቅበት ጉዳይ አይደለም። የእግዚአብሔር ችሎታ ነው በዛ መንገድ የሚታየው። ምክንያቱም እግዚአብሔር ያስችላል ወይስ አያስችልም ነው። ሲቀጥል ደግሞ ኢትዮጵያና አውስትራሊያ ሁሉም ስፍራ አይደለም። በነገራችን ላይ ኢትዮጵያና አውስትራሊያ ላይ ያለን ነገር አንድ ቅዱስ ሰማ ማለት ሁሉን መስማት ቻለ ወይ ሁሉን ማድረግ ቻለ ማለት በፍጹም አይደለም። ሁሉ እኮ ይሄ ምድር እኮ ሁሉ አይደለም። እንዴት ነው የምናስበው ሲጀመር? ሲቀጥል ደግሞ አይ ሞታለች እኮ ከሞተች በኋላ እንዲህ አይነት መገለጥ ሊሰጣት አይችልም ለሚል ሰው ደግሞ ማንን እናነሳለን? የሉቃስ ወንጌል ምዕራፍ 16 ላይ ያለውን አብርሃምን እናነሳለን። የሉቃስ ወንጌል ምዕራፍ 16 ላይ አብርሃም እነ ሙሴና ነቢያት አሏቸው ብሎ ሲናገር እንመለከታለን። በአብርሃምና በሙሴ መካከል ወደ 400 ዓመት ያህል ልዩነት አለ። አብርሃም ከሞተ ከ400 ምናምን ዓመት በኋላ ነው ሙሴ መጣው። አብርሃም ከሞተ በኋላ ሙሴ በህይወት መኖሩ በምድር ላይ መኖሩ እንዴት አወቀ ሲባል እግዚአብሔር አምላክ ገልጦለት። ስለዚህ የእግዚአብሔር መገለጥ በሁሉም ዘመናት በቅዱሳን ህይወት ውስጥ አለ፣ በምድርም በሰማይም። ስለዚህ እግዚአብሔር አምላክ በገለጠላቸው ልክ እመቤታችን ቅድስት ድንግል ማርያም እግዚአብሔር በገለጠላት ልክ ትሰማለች፣ ታውቃለች ብለን እናምናለን። ይህ የእሷ የችሎታ ጉዳይ ሳይሆን የእግዚአብሔር መገለጥ ጉዳይ ስለሆነ ሰላም ክርስቶስ ይብዛላችሁ።